እህቴ በቲክቶኩም በዩቲዩብም በተለያዩ من النادرك ودسو بدستا انملس وتوبوا إلى الله جميعا أيها المؤمنون لعلكم تفلحون ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና። ይህ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ ወቱቡ ኢለላህ ጀሚዓን أيها المؤمنون لعلكم تفلحون على الله سبحانه هذا ስንት ወንጀል አለብን አላህ ያውቃል። ስለዚህ ተውባ ከሁሉም ወንጀል ልንመለስ ይገባል። ሰው ከማታለልም ልንቆጠብ ይገባል። ሰው ማታለል ወላሂ ዱንያ ላይ ባዶ ያደርገናል፣ አኺራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስወርሰው፣ አራዳነት አይደለም። አንዳንድ ሰው አራዳነት ብልጥነት ሰው ማታለሉ የሆነ ነገር መሸወዱ ይሄ አይደለም። አራዳ ማለት በእስላም ቋንቋ ዓሪፍ የሚባለው አራዳ ብልጥ ማለት አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደ አልመውት። ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሞት በኋላ ላለ አገሩ ስንቅ ያዘጋጀ፣ ነገ ቀብር አለብኝ ከመወዳቸው ወዳጆቼ ለያለው ቀብር እገባለሁ ብሎ ለዛሬ የተዘጋጀ ለነገ። ይሄ ነው ብልጥ ጮሌ ማለት።